አዲስ አበባ ላይ ጀመርናቸው ለውጦች ከዚህ ቀደም ለበርካታ ወንድምና እህቶቻችን ገለጻ ማድረግ ማስረዳት ይኖርብናል። ምክንያቱም ዶት ብቻ ነበር። አሁን ንግግር አያስፈልግም። ከአንድ ጫፍ ሌላ ጫፍ የሚሄድ ሰው ለውጡን ያየዋል፣ ይዳስሰዋል። ብልጽግና ባህል መሆን አለበት ከሚላቸው 5 አንኳር ጉዳዮች አንደኛው ማወቅ ነው። ሀገርን በቅጡ ማወቅ፣ ህዝቡን፣ ባህሉን፣ ቋንቋውን፣ ስነ ምግባሩን በወግ በትክክል ማወቅ፣ የኢትዮጵያን ጸጋ ማወቅ፣ የኢትዮጵያን ተፈጥሮ ማወቅ። ብዙዎቻችን ከተወለድንበት መንደር ያለፈ ዕውቀት ሳንይዝ ነው ኢትዮጵያ የምንለው። ኢትዮጵያን በቅጡ ስናቅ ተዝቆ የማያልቅ ሀብት ያላት የምታጓጓ እንኳን ልንጋደልባት ሰርተን የማንጠግባት አገር መሆኗን መገንዘብ እንድንችል ሀገራችንን፣ ህዝባችንን ማወቅ አስፈላጊ ነው። ብዙዎች የኢትዮጵያን የተለያዩ ክፍሎች ካለመገንዘብ ካለማወቅ በቀላሉ ኢትዮጵያን እንዳሻቸው ማድረግ የሚችሉ ይመስላቸዋል። ያ ኢትዮጵያ ዛሬ የለም። ዛሬ ያለው ኢትዮጵያ በእኩልነት፣ በዲሞክራሲ፣ በመከባበር፣ በወንድማማችነት ስሜት ብቻ ለጋራ ህልምና ራዕይ የምንሰራበት እንጂ አንዱ ሌላውን ተጭኖ አንዱ ከሌላው ዘርፎ የሚሄድበት ሁኔታ ኢትዮጵያ ውስጥ ከእንግዲህ መከወን የሚቻል ተግባር ስላልሆነ ኢትዮጵያን በቅጡ ማወቅ የመጀመሪያው ተግባር ይሆናል። ሁለተኛው ማላቅ ነው፣ ማሻሻል ነው። ያለንን የተሰጠንን ጸጋ ማወቅ ብቻ ሳይሆን ማላቅ። ጣና ነበረ፣ ጎርጎራን መጨመር። ፋሲል ነበረ፣ አሸብርቆ አምሮ እንዲታይ ማድረግ። አባጅፋር ነበረ፣ ይበልጥ ልቆ እንዲታይ ማድረግ። አላላኬላ ነበረ፣ ኢትዮጵያውያን እንደዚህ የሚባል ስፍራ አለ ወይ ብለው ለማየት ለማወቅ እንዲጓጉ አልቆ መስራት ያስፈልጋል። ማላቅ ካልቻል ያለንን ማወቅ ብቻውን አያሻግረንም። ሶስተኛው መፍጠር ነው። መፍጠር በተለየ መንገድ ማየት ነው። በተለምዶ ከምናየው መንገድ ባሻገር በአዲስ መልክ በአዲስ መነጽር መመልከት መቻል ነው። ማየት ብቻ ሳይሆን በጭንቅላት ጨርሶ መጀመር ነው። በጭንቅላት ያልጨረስነውን ጉዳይ ብንጀምር እንደተለመደው የሚጓተት የማያልቅ ሥራ ስለሚሆን ጨርሰን መጀመር የመፍጠር አካል ነው። በመፍጠር ውስጥ ሊሰመርበት የሚገባው ሌላው አንኳር ጉዳይ ለወል ጥቅም፣ ለጋራ ራዕይ፣ ለብሔራዊ ጥቅም መጀገን ነው። ለግል ጥቅም አይደለም፣ ለሌብነት አይደለም፣ ለኢትዮጵያ ጥቅም ሪስክ መውሰድ ያስፈልጋል፣ መጀገን ያስፈልጋል። በተለመደው መንገድ ከሄድን መፍጠር የሚለው ሐሳብ ሙሉ በሙሉ ሊከወን ስለማይችል ለጋራ ጥቅም መጀገን የመፍጠር አካል ሆኖ መወሰድ ይኖርበታል። አራተኛው መፍጠን ነው። ጊዜ የለንም። ብልጽግና እስከሚቀጥለው ምርጫ ድረስ 1 ዓመት ብቻ ነው ያለን። መተኛት አንችልም። የተሰጠን ኮንትራት 5 ዓመት ነው። በ5 ዓመት የበቃ የሚታይ የሚጨበጥ ፍሬ ካለን ሌላ 5 ዓመት እናገኛለን። ሌላ 5 ዓመት ለማግኘት ግን ዛሬ ጊዜ የለንም ብለን የምንሮጥ፣ ቀን ከሌት የምንሰራ፣ በውጤት የምናምን፣ ጀምረን የምንጨርስ፣ ተናግረን የምንፈጽም መሆን አለብን። ጊዜ የለኝም በሚል ስሜት ፈጥነን የማንከውን ከሆነ ኢትዮጵያ በተለመደው መንገድ ትጓዝ ይሆናል። በልጽጋ ለዓለም ለአፍሪካ አርያ መሆን ግን አትችልም። አምስተኛው ማስተሳሰር ነው። ህዝብን፣ ሐሳብን፣ ውጤትን የተለያየ ዶት ማስተሳሰር ያስፈልጋል። ክቡራትና ክቡራን አዲስ አበባ ላይ ጀመርናቸውን ለውጦች ከዚህ ቀደም ለበርካታ ወንድምና እህቶቻችን ገለጻ ማድረግ ማስረዳት ይኖርብናል። ምክንያቱም ዶት ብቻ ነበር። አሁን ንግግር አያስፈልግም። ከአንድ ጫፍ ሌላ ጫፍ የሚሄድ ሰው ለውጡን ያየዋል፣ ይዳስሰዋል።